በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? እንግዲህ የዛሬ ፕሮግራማችን የሚሆነው እስካሁን ብዙ ነገር ተማምረናል ማለት ነው። ዛሬ ደግሞ በባለፈው መራህያን ስለ መራህያን የተመማርነውን ለማስታወስ ያክል አጠር ያለች ጥያቄ አውጥቼላችኋለሁ ማለት ነው። ተከታተሉ፣ አብራችሁን ቆዩ። ደብተር እስክሪብቶ መያዛችሁን እንዳትረሱ ተከታተሉ። እንግዲህ ወደ መጀመሪያ ጥያቄያችን ስንሄድ ለለ የተልኡ ተስዕሎታት ህርዩ አሃደ ፊደለ ርቱዐ አውስኦት ከሚከተሉት ጥያቄዎች ትክክል መልስ የያዘውን ፊደል ምረጡ ነው የሚለው በግዕዝ ሲተረጎም ማለት ነው። አንደኛ አይቴ ውእቱ ርሁቅ መራሂ፣ ሩቅ መራሂ ወይም ሩቅ ተውላጠ ስም የሚያመለክተው ፊደል የሚያመለክተውን ወርድ ወይም ቃል የያዘው ፊደል የትኛው ነው ነው የሚለው። ሀ አንተ፣ ለ አንትሙ፣ ሐመሩሃ ውእቶሙ፣ መ ንህነ። እንግዲህ መልሱ ሐመሩሃ ውእቶሙ የሚለው ይሆናል። አንተን ስንመለከት የቅርብ አመልካች ተባይታይ ጾታ የነጠላ ቁጥር ነው። አንትሙን ስናይ የቅርብ አመልካች የብዙዎች ወንዶች ወይም ተባይታይ ጾታ ነው። መን ስንመለከት ንህነ የሚለው የቅርብ ማለት የብዙዎች ጾታን የማይገልጽ የአንደኛ መደብ ቁጥር አመልካች ይሆናል ማለት ነው። ስለዚህ መልሱ ሐመሩሃ የሚለው ይሆናል ማለት ነው። ወደ ሁለተኛ ጥያቄያችን ስንሄድ ዳሽ አንብቡ መጽሐፈ፣ መጽሐፍን አንብቡ የሚለው የትኛውን መራሂ ይወስዳል? ሀ ይእቲ፣ ለ አንትሙ፣ ሐመሩሃ ውእቶን፣ መ ውእቶሙ። እንግዲህ መልሱ አንትሙ የሚለው ይሆናል ማለት ነው። ለ አንትሙ የሚለው ይሆናል ማለት ነው። ሃን ስናይ ይእቲ ማለት የቅርብ አነስታይ ጾታ አመልካች ነው ማለት ነው። ለን ስናይ አንትሙ የሚለው መልሱ ነው። ሐመሩሃን ስናይ ውእቶን የሚለው የሩቆች የብዙዎቹን ሴቶች አመልካች ነው። መን ስናይ ውእቶሙ የሚለው የሩቆች ወንዶች የብዙ ቁጥር አመልካች ነው ማለት ነው። ሶስተኛ ጥያቄያችን እምነዘይተልው መራህያን አሃዱ ተባይታይ ጾታ ይከስት። ከሚከተሉት ጥያቄዎች አንዱ መራህያን የተባይታይ የወንድ ጾታን ይገልጻል ይላል። ሀ ይእቲ፣ ለ ውእቶን፣ ሐመሩሃ አንተ፣ መ ይእቲ። እንግዲህ መልሱ አንተ የሚለው ይሆናል ማለት ነው። ይእቲ ማለት ቅድም እንደተነጋገርነው የቅርብ አነስታይ ጾታ። ለን ስናይ ውእቶን የብዙዎችን የሩቆችን ሴቶች። ሐመሩሃ ስናይ መልሱ ነው። መን ስናይ ይእቲ የሚለው እዚህ ጋር ተደጋግሟል። ሀና ይእቲ መይእቲ ብለዋታል። ያው በስህተት ነው ማለት ነው። ወደ አራተኛ ጥያቄ እንሄድና ዳሽ መሐረ ልሳነ ግዕዝ፣ ልሳነ ግዕዝን አስተማረ የሚለው የትኛውን መራህያን ይወስዳል ነው የሚለው። ሀ አንትሙ፣ ለ ይእቲ፣ ሐመሩሃ ውእቱ፣ መ አንተ። ስለዚህ ሐመሩሃ ውእቱ የሚለውን ይወስዳል ማለት ነው። ሃን ስናይ አንትሙ የሚለው የቅርቦችን ወንዶች የብዙዎችን ነው የሚሆነው። ለን ስናይ ይእቲ የሚለው የሴት ነው የሚሆነው። ሐመሩሃን ስናይ ውእቱ የሚለው እሱ ልሳነ ግዕዝን አስተማረ ይላል ማለት ነው ትርጉሙ። መን ደግሞ ስናይ አንተ የሚለው የቅርብ ወንድ ይሆናል ማለት ነው። አምስተኛ ጥያቄያችን ስንሄድ ለበስክን ልብሰ ክብር፣ የክብር ልብስን ለበሳችሁ የሚለው የትኛውን መራሂ ይወስዳል? ሀ አንትን፣ ለ ንህነ፣ ሐመሩሃ ውእቶን፣
መውእቶሙ። እንግዲህ ስለዚህ በስፋት ከላይ ጀምረን ስንነጋገር ቆይተናል ማለት ነው። መልሱ የሚሆነው ሀ አንትን ለበስክን ልብሰ ክብር፣ እናንተ የክብር ልብስን ለበሳችሁ፣ የቅርቦች ብዙዎች ሴቶች ማለት ነው። እዚህ ላይ ጥያቄያችንን ጨርሰናል። ከዚህ ቀጥል የሚሆነው ቀጥታ የማክሰኞ ውዳሴ ማርያም አልጨረስንም። ትናንትና ውእቱኬ የሚለውን ተማምረናል። ከዚህ ቀጥል ያለውን ደግሞ እንማማራለን አሁን ማለት ነው። አብራችሁኝ